ማግባት እንጂ ሲያገቡ ያለውን ዕዳ የሚያስብ የለም። መመንኮስ እንጂ ሲመነኩሱ ያለውን ዕዳ የሚያውቅ የለም። ችግሩ እዚህ ላይ ነው። አሁን አንዳንድ ጊዜ እንዲህ ይላል ሰው፣ እንዴ እገሌን እኮ ከቻልኩት 5 ዓመቴ ነው ይላል። 100 ዓመት ለምን አችለው? እግዚአብሔር ዘመኑን ሁሉ ተሸክሞታል። እኛ አይሆንልን። በቃ እግዚአብሔር የቻለውን ሰው ወይ ታምር እኮ ነው። እኛ በጢሙ ካልደፋ ነው እንቅልፍ አይወስድን። ትዕግስት እስኪ በሉ አቤት። ሰማችሁ? ስለዚህ ወንድሞቻችን እህቶቻችንን እንታገስ እላችኋለሁ። ከቃሉ ጋር ናችሁ? አዎ፣ ወንድማችን እህታችንን መታገስ፣ እግዚአብሔርን መታገስ ካለን ሁሉም ነገር ይፈጸማል። ትዕግስት ማር ነው የተባለ ለዚህ ነው። ትዕግስትን ዋጋ እየፈለጉ ትዕግስት አልባ መኖር ግን ዋጋ ያሰጥ። ጸሎታችን ትዕግስት የሚያስፈልገው፣ ኑሯችን ትዕግስት የሚያስፈልገው ሰው የአንድን ነገር የማርን ዝም ብሎ አሁን አንድ ሰው ይሄንን 1 ኩንታል ማር ሰጥቻለሁ ሲባል ሸክሙን ጭምር ካላሰበ በጥብጬ እጠጣዋለሁ፣ በጠላ ጨምረዋለሁ፣ እልሰዋለሁ እያለ ቢል ሸክሙን ካላሰበ እንዴት አድርጌ ወስደዋለሁ የሚለውን ካላሰበ ችግር። አሁን አንድ ሰው አንድ መልካም ነገር ሲያስብ መልካሙን ነገር እንጂ ሸክሙን አያስበው። ማግባት እንጂ ሲያገቡ ያለውን ዕዳ የሚያስብ የለም። መመንኮስ እንጂ ሲመነኩሱ ያለውን ዕዳ የሚያውቅ የለም። ችግሩ እዚህ ላይ ነው። ትርፉን እንጂ ንግዱን የሚያውቅ የለም። ትርፉን እንወደዋለን፣ ንግዱን ግን አናውቀው። ስለማናውቀው ሁልጊዜ እንሸነፋለን። ችግር በገጠመን ጊዜ ተንኮታኩተን ላንመለስ ተስፋ እንቆርጣለን። ይህንን ነው ታገሱ ያለ። ሌላው ቀርቶ እኮ ንስሐ መግባት ራሱ ይመረናል። አይመራችሁም? ይመራል። በአንድ ኃጢአት ላይ ሰው 4፣ 5፣ 6፣ 7 ጊዜ ንስሐ ከገባ ይመራዋል። እግዚአብሔር ያንን ንስሐ መስማት ሳይሰለቸው እኛ ቀድመን እንሰለቻለን። መናገሩ ይሰለቸናል። ይህም ትዕግስት ማጣት ነው። እኔ ምን ጨነቀኝ፣ መጀመሪያውን ቢሆንልኝ አልበድልህ፣ ግን በበደልኩ ቁጥር ንስሐዬን የምትቀበል ከሆነ እኔ እመጣለሁ አንተም ማረኝ ነው ማለት ያለብን። ይህም ራሱ ይመረናል። ኃጢአቱን ስንሰራው እግዚአብሔር ሳይመረረን እኛ መናገሩ መረረን ጭራሽ። ይህም ትዕግስት ይፈልጋል። እስከ መቼ? እስክትቃና ድረስ። ተስፋም ትዕግስት ይፈልጋል። ጸሎትም ትዕግስት ይፈልጋል። የጸለይነው ጸሎት ተቃራኒውም ሊመጣ ይችላል። እየጸለይን መከራ ይጨምራል፣ እየጸለይን መከራ ይጨምራል፣ እየጸለይን መከራ ይጨምራል። ይሄ ሲሆን እግዚአብሔር ታዲያ የት ሄዶ ነው ማለት እንጀምራለን። እግዚአብሔር ግን ካሁን በፊትም እንደተናገርኩት ስለ 2 ነገር መከራን ያበዛል። እየጸለይን ራሱ መልካም ሰዎች እንዲጠቀሙ፣ አክሊል እንዲያገኙ፣ እንዲሞቱ፣ ክፉ ሰዎች ደግሞ ቆይተው የማይረቡ ስለሆነ በጊዜ እንዲሸከፉ፣ ቢያንስ ጥቂት መልካም ነገር ካለቻቸው ያቺ ሳትበላሽ እንዲሞቱ። ለሁለቱም ሞትና ሰይፍን ያመጣል እግዚአብሔር። እግዚአብሔር በነገር ሁሉ መልካም ነው። የሚያደርገውን ያውቃል፣ የሚጠቅመንንም ያውቃል። ስለዚህ እስመ በትዕግሥትክሙ ታጠርይዋ ለነፍስክሙ